አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁኝ የዩቲዩብ ቤተሰቦቼ፣ ሰላማችሁን ያብዛልኝ። እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ እንደምታዩት ዛህራ የሚባለውን ይሄንን የአበባ ጎመን የሚባለውን በሀገራችን በዘይት ጠብሼ እንዴት እንደምሰራው ነው ማሳያችሁ ማለት ነው። እስከ መጨረሻው ተከታተሉኝ እላችኋለሁኝ። ይሄ ሁላችሁ እንግዲህ በዚህ መልኩ እየቆራረጥኩኝ አስተካክየዋለሁኝ ማለት ነው። ይሄ ወደዚህ ነው ይሄንን የምጨምረው። ከዛ ጥቤ ደግሞ እንትን ማለት ነው እንቁላል አድርጌ ይሄ ሁላችሁ በዚህ መልኩ እንግዲህ አስተካክየዋለሁ ማለት ነው። የውዝ ከስር እንቁላል አድርጌ እንቁላል ሰብሬ የሚበቃውን ያህል አድርጌ እንትን ብየዋለሁ፣ ጨው አድርጌ ማለት ነው። ዘፍዝፌዋለሁኝ። አሁን ወደ አሰራሩ ነው የምንሄደው። ዘይት ጥዳለሁ፣ ዘይት አግላለሁ። ወደ አሰራሩ ይሄ ሁላችሁ እንደዚህ ተዘፍዝፎ ቆይቷል ማለት ነው። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። አሁን ወደ አጠባበሱ ነው የምንሄደው። ይሄ ሁላችሁ አሁን እንግዲህ ወደ አጠባበሱ ነው የምንሄደው። ካሜራ ይዤ አልመቼ ስላለ ነው ጨምሬ ያላሳየኋችሁ። ይኸው እዚህ ጋር ጨምሬዋለሁ። ዘይቱ ሲፈላልኝ ጨመርኩት ማለት ነው። እንደዚህ አረፋ ነው የሚሰራው ማለት ነው። እየበሰለ ሲሄድ ደግሞ ያው ታዩታላችሁ። እስከ መጨረሻ ድረስ ተከታተሉኝ። በጣም አሪፍ ነው። በጣም ይወዱታል። መወፈር የማትፈልጉ ሰዎች ግን ያው ዘይት ስላለው ከባድ ነው፣ ግን ይወዱታል ብዙዎቹ ማለት ነው። እንደዚህ ተጠብሶ በጣም ነው የሚወዱት። ይኸውላችሁ እንግዲህ አረፋው ድፍቅ እያለ እንትን እያለ ነው፣ እየበሰለ ነው ማለት ነው። በደንብ እኔ እያማሰልኩኝ እስከ መጨረሻው ድረስ ተከታተሉኝ። እንደዚህ እያማሰልኩት ነው ማለት ነው። እያገላበጥኩት ነው። እንቁላሉ ጋራ ይያያዛል እስበሱ ማለት ነው። ይኸውላችሁ እንግዲህ እየበሰለ ነው። እስኪ እስከ መጨረሻው እንየው ማለት ነው። በጣም ቆንጆ ነው። ትወዱታላችሁ። በጣም ሞክሩት። ይኸውላችሁ በደንብ እየበሰለ ነው ያለው። ይኸው አሁን መልኩን እየቀየረ ነው ያለው። ወርቃማ እስከሚሆን ድረስ በደንብ እናበስለዋለን ማለት ነው። በአንድ እጄ ካሜራ ይዤ እየቀረጽኩላችሁ ስለሆነ ነው በደንብ ማልቀርጽላችሁ ማለት ነው ካሜራውን። ይቅርታ እንግዲህ ይቅርታ አድርጉልኝ። ተከታተሉት እስከ መጨረሻው። እናንተም ደግሞ ሰርታችሁ እንደምትሞክሩት እርግጠኛ ነኝ። ይኸውላችሁ ውዶቼ በደንብ እየበሰለ ነው፣ ግን ቶሎ የመብሰል እንትን የለውም። ውሃ ስላለው ቶሎ አይመጥም። ይኸውላችሁ እንግዲህ ቶሎ አይመጥም። ቶሎ የመምጣት እንትን የለውም። ያው ያቆያል። ቢሆንም ግን ይወዱታል። አሪፍ ነው። ይኸውላችሁ እንግዲህ አረፋ ድፍቅ አድርጎታል ማለት ነው። ይኸው እንደዚህ ሳሳያችሁ ገና አልበሰለም። አሁንም ይቀረዋል። በደንብ ወርቃማ እስከሚሆን መብሰል አለበት። አልበሰለም፣ ገና ነው። አረፋ ደፍቆታል። አረፋው ወደ ላይ ሙልት ይላል እስከሚበስል ድረስ። እየቀለለ ሲሄድ አረፋው ወደ ላይ ነው የሚመጣው። ይኸውላችሁ እንግዲህ አረፋው ድፍቅ ብሏል ማለት ነው። አረፋው ሙልት አለ። እሺ ተመልከቱት። ይኸው አሁን እየበሰለ ነው። ይኸው ወርቃማ እየሆነ ነው አሁን። ከውስጥ ግን አሁን እንትን እያለ ነው የሚመጣው፣ እየቀለለ ዘይቱን ወዴታችን እንትን እያለ ነው የሚመጣው ማለት ነው። ዘይቱ አረፋ እየደፈቀ ነው የሚመጣው። ይኸውላችሁ እንግዲህ አሁን በስሏል ማለት ነው። እናወጣዋለን። ይኸው በስሏል። አሁን በስሏል በደንብ። ያው አረፋው ስለማያሳይ ነው እንጂ በስሏል። አሁን እናወጣዋለን ማለት ነው። ይኸው እንግዲህ እንደምታዩት እያወጣሁት ነው ማለት ነው። ዘይቱን ይኸው እንደዚህ በደንብ እንጥፍጥፍ አድርጌ ነው የማዋጣው። ይኸውላችሁ እንግዲህ አውጥቼ ጨርሻለሁኝ። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ያው እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። ይኸው በዚህ ደረጃ እንግዲህ ለምግብነት ደርሰዋል ማለት ነው። ስለተከታተላችሁኝ አመሰግናለሁኝ። ሰላማችሁን ያብዛልኝ። በመቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ።